ምድረ ቋጣሪ ሻጂናው እያለው ገና እኛ የምንጫወተው ለሻምፒየንስ ሊግ ነው፣ ፕሪሚየር ሊግ አይደለም። እሺ ትለያለህ ልብዬ። ገና ጣሊያን ቀይ ነች ነው የምልህ። ሳንሲሮ ቀይ ነው። እኛ በሁለት ሳምንት አንዴ ከውልቭስ ጋር እየተጫወትን ምናምን አይደለም። ማንቸስተር ቀይ ነች፣ ቲክቶክ ቀይ ነው። እኛ እንትናን ብራንድ ነን። ትቀልዳለህ እንዴ? ጣሊያንን ስጥት 1600 ኪሎ ሜትር በላይ ተጉዘን ጣሊያንን ድብድብ አድርገን አንበርብደን እንመለስልሃለን። እኛ ምን አይነት ቡድን ምን አረ በስማ እኛ እኮ ለፕሪሚየር ሊግ እኮ በቃ የወገብ አጥንት እኮ ነን ታውቃላችሁ። አከርካሪው ነን ለፕሪሚየር ሊግ በቃ ታላቅ ወንድማቸው ነን በቃ ለሙሉ ፕሪሚየር ሊግ ቡድኖች በስማ አርአያ ሂደህ በቃ በምንም እኛ እንደዚህ ተረብሸን ተመተን አናውቅም። ግን ሂደን ሻምፒዮንስ ሊግ ላይ እንትን ብለህ ትመለሳለህ። ምን አይነት ንጉሳውያን ይላሉ ደግሞ እነዛ። አንበሳ ላይ ዝንብ ታርፋለችና ዝንቧ ከአንበሳው እኩል ነኝ ብላ ማሰብ ጀምራ ነበር። ፕሪሚየር ሊግ ላይ ትንሽ እንትን ስትል ጣሊያን ቀይ ነች ግባ። ይሄ የመጨረሻው ዘመን ምልክት። ጭራሽ ሊቨርፑል አሸንፎ 3 ነጥቡን አግኝቶ ቼልሲ ደግሞ ራሱ በሚሰራበት ሰዓት በአትላንታ አንገ ተሰርቶ ተሸንፎ እመናኝ ነው የምትለኝ? ኧረ እባክህ ደነዝ መስላለሁ ስታይ። ይሄም የመጨረሻው ዘመን ምልክት ነው። ሁሌም እየሮጥክ ሄደ ሳግብ ሊቨርፑል 3 ነጥብ ሊቨርፑል ወደ ጣሊያን ተጉዞ ኢንተር ሚላንን 1-0 ማሸነፍ ችሏል። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ። ዛሬ ሊቨርፑል ለዚህ ሊድስ ሲል እንኳን ማሸነፍ ባለፈው ሊድስ ላይ እንደዛ ሶስተኛውን ጎል አስቆጥሮ አሸነፈ አበቃ ብሎ እንደዛ ደስታውን ገልጾ ባለቀ ሰዓት ተቆጠረና አቻወጣ። በጣም ነበር ያዘነው። ዛሬ ግን እሱም የሚለፋው እሱ ነው። ይሄን አመት በቃ አንድ ጥሩ ነገር ከጠራችሁ ሊቨርፑል ይሄ ሰቦዝ ላይ ነው። በቃ ምንም ቦታ ላይ ብታሰልፉት ቅሬታ የለውም። ያለውን ነገር ይሰጣል፣ ይፈጋል፣ ይተጋል። ሌሎች እንኳን ጠፉ ቡድኑ ጥሩ ሳይሆን ሲቀር በዚህ ጊዜ ነው ደግሞ ጎበዝ ተጫዋች የምትለዩት። አሁን አይዛክን በጣም ያሳዝናሉ። እንደዛ አሁን አይዛክ እንዴት አይችልም አትሉትም? መቼም ሲንከራተት በርግጥ እስከረፍት የነበረው ሊቨርፑል ማን የከረፍት በኋላ ስለሆነ ትንሽ እንደው ይሻላሉ እንጂ እስከረፍት ሰዎች ይሄ ሰፈር ውስጥ መሀል በገባ አይደል ሲያንከራቷቸው እንዴ። እኔ ኢንቨስት ያደረጉት ለስቴዲየም ነው እንዴ ለግንባታ ነው እንዴ? ክረምት ያ ሁላ ስንሰማይ ነበር። አምና ሻምፒዮን የሆነ አይመስልም እኮ ሰዎች ረብ በዘራችሁ አይድረስ እስከረፍት ሚላን ለነገር ከረፍት በኋላም እኮ እንደው በጣም ኢንተር ቀነሰው እንጂ አሪፍ ነበር። እንደውም ብራድሊ ሲገባ አሪፍ ሆነ። ሰዎች አይታችኋል። እንደውም እያጠቃች ነበርና ግን ሰቦዝ ላይ ሲል ሊቨርፑል እንኳን አሸነፈ። አንድ አለን የምትሉት እሱ ነው። ድሉ ወሳኝ ነው፣ ያስፈልጋል። እንደው ለመነሳት አሁንም ገና ነው። ጠብቁ ደግሞ ባክ ምናምን አሁን ባለፈው ፍራንክፈርትን አሸንፋችሁ ባክ ምናምን እንዳላችሁት እንደዛ እንዳትሉ፣ ተረጋጉ። በጣም ክፍተት አለው። በጣም ችግር አለው። እኔ ምን እንደሆነ አላውቅም። አሁን ችግሩንም የሚያውቁ አይመስለኝም ስሎት ችግሩን ካላወቁ ደግሞ መድኃኒቱን አታገኝምና፣ ግን ዋናው ማሸነፉ ትልቅ ነገር ነው። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። መሐመድ ሳላህን ያስቀየመው አርኒ ስሎት ዛሬ ተሳካለት። ሄዶ ኢንተር ሚላንን 1-0 መጀመሪያ ባስኬትቦል መጫወት ቢያቆሙስ ተጫዋቾቹ በቃ አይፈልጉትም። ምን አይነት ሽት ፉትቦል ነው የተጫወታችሁት? ኮናቴ ቻምፒየንስ ሊግ የሆነ ወደ ጣሊያን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል። ወደ ስፔን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል። ፕሪሚየር ሊግ ውስጥ መቆየት ስለማይፈልግ ሽት ፐርፎርማንስ ያሳያል። ይሄ ሰውዬ ስለ ኮንትራት ነው እያሰበ ያለው። ሌላ ነገር ምንም ነገር እያሰባል። ፔናልቲ ተሰጥቶሽ አሸነፍሽ። ሶቦዝ ላይ አንድ ተጫዋች ነው ያለሽ። ሶቦዝ ላይ ብቻ ዶሚኒክ ሶቦዝ ላይ የሚባል ተጫዋች አለሽ። 10 እና አለሰንማ አዌይ ሲሄድ እኮ ይብስበታል። አዌይ ሲሄድ ይብስበታል። 2 ተጫዋች አለሽ። አለሰን ሳይጎዳ አንዳንዴ አንድ ተጫዋች አለሽ። ሌሎቻቸው አርኒ ስሎት አውት ናቸው። አርኒ ስሎት አውት፣ አርኒ ሎስት። ገባህ? አሁን ማን ነው እንዲሳካልሽ ከፈለግሽ፣ እኔ ቡድንሽ ላይ እንድትቋጥሪ የሚፈልግ ሰው አይደለም። ቡድንሽ ላይ መቋጠር የለብሽም። እንዲሳካልሽ ማን ነው ነገ ለማን ሲቲ አብረን ሶስታችንም ማን ሲቲዎች፣ አንቺ፣ እኔ ማን ሲቲ ለራሷ ጥቅም
ሊቨርፑል ዣቪ አሎንሶ እንዲባረር እናንተ ጋር እንዲመጣ እኔ ደግሞ የእንግሊዝ ክለብ ማድሪድ ተመቸኝ አልተመቸኝ ጉዳይ አይደለም። ማን ዩናይትድ ከሪያል ማድሪድ ቢጫወት ለማን ዩናይትድ ነው የምደግፈው? ገባሽ አይደል? ፕሪሚየር ሊጋውያን ስለሆንሽ ማለት ዛሬ አልተዋረድሽም። እኔ ግን ኢንተርን ሄጄ ምን እንደማደርገው ከናቀሽ ድንገት ከገመተሽ እኔ ኢንተርን ሄጄ ምን እንደማደርገው አሳይሻለሁ። ወር ዘ ገነርስ ሊቨርፑል ማለት ይሄ እኮ ነው። ከማድሪድ ቀጥሎ እኩል የምጠራው እኮ ሊቨርፑል ማለት ነው። ማድሪድ ጠርተህ ሊቨርፑል የምጠራው እኮ የቻምፒየንስ ሊግ ንጉስ፣ የአውሮፓ ንጉስ፣ የእንግሊዝ ፕሪሚየር ሊግ እኮ ስም የሚያስጠራ እኮ በቻምፒየንስ ሊግ ሊቨርፑል ማለት እኮ። ከሊቨርፑል ውጭ ማን አለ? ኢንተርም በሜዳው ሁልሽም ነጥብ ይጥላል። ሊቨርፑል አበቃለት አከተመለት ስትይ ኢንተርም ሰፈት። ይሄ ነው ሊቨርፑል ጀማው፣ ይሄ ነው ክለብ። ካርትስ ጁስ ምን አይነት ዚነዲን ዚዳን ዛሬ አቁርታችሁኛል። ደባሪም ጨዋታ ቢሆን ክለባችን በውዝግብ ቢሞላም ይሄ ሊቨርፑል ነው የአውሮፓ ንጉስ፣ የቻምፒየንስ ሊግ ንጉስ። አቁርታችሁናል ዛሬ የቻምፒየንስ ሊጉ መጣንልሽ ፕሪሚየር ሊጉ ብታበልጭኝም ዲቻው ታይተሻል ጀማው። እዛ አርሰናልን ፈልጊ። ኮንግራ ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። ያው ጌሙ እንደተመለከታችሁት ነው። ተመጣጣኝ የሆነ ጌም ነበር እንግዲህ ያደረግነው። ትንሽ ቀዝቀዝ ያለ ጨዋታ ነበር። ቢሆንም ግን ጆሴፔ ሜዛ ስቴዲየም የኢንተር ሚላኑ ሜዳ ድረስ ተጉዘን በቁርጥ ቀን ልጃችን በዶሚኒክ ሰቦዝ ላይ እጅግ በጣም የሚያምር ፔናልቲ ነበር እንግዲህ ዶሚኒክ ሰቦዝ ላይ ያስቆጠረው። እጅግ በጣም ደስ የሚል ጨዋታ ደግሞ በፍሎሪያን ቨርትስ ተቀይሮ ከገባ በኋላ ምን አይነት እንቅስቃሴ ነበር ያስመለከተን ቨርትስ። በእናታችሁ ኧረ በስመ አብ እንዴት ነው ተቾቹ የሚያምሩት! እኔ በጠባብ ስፔስ ኳሶችን የሚሰጥበት እይታው መንገዱ እኔ ወይኔ ፍሎሪያን ቨርትስ የጊዜ ጉዳይ ነው። ገና ነጥሮ የሚወጣበት ጊዜ ብዙ ሩቅ አይነ ፋሚሊ ከምሬን ነው የምላችሁና እሱ ተቀይሮ ገብቶ እንግዲህ ብዙ ተጽዕኖ ፈጥሮ ያው ፔናልቲ ሁሉ የተገኘው በሱ አማካኝነት ነበር። ዛሬ እንደ ቲም ራሱ ስንከላከል እጅግ በጣም ቆንጆ መከላከልን ነበር ያሳየነው። ቨርጅል ቫን ዳይክ እጅግ በጣም ብዙ ኳሶችን እንግዲህ ሲያወጣ ነበር እንደተመለከታችሁ። ዛሬ ቨርጅል ቫን ዳይክ ራሱ እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። ሂጎ ኤኪቲኬ ራሱ ዛሬ እጅግ በጣም ደስ የሚል እንቅስቃሴ ነበር ያደረገው። ፋሚሊ ከሞላ ጎደል ጨዋታው ቆንጆ ነበር። ያው ያዝልቀልን ነው የምንለው። ኮንግራ ፋሚሊ ኮንግራ፣ ይመቻችሁ። ባይ ግባለት። ዶሚኒክ ትችላለህ፣ ዶሚኒክ ትችላለህ። እንደው ሶቦኒና ለአንተ ቃላት የለኝም። ሶቦዝ ላይ ለአንተ ቃል ፔናልቲ መሆኑን እኮ አይደል እስካሁን ድረስ ደሙ ሲሰጥ የነበረው ልጅ እሱ ነው። ዛሬ የሚያወጣን እሱ ነው። ትችላለህ ዶሚኒክ። ምንም እንኳን የማይረባ ማናጀር እንዳለን ባቅም እንዲወጣ ብፈልግም የክለቤን ውድቀት ግን አልፈልግም። ትችላለህ። እንደምንም ታግለን በፕሪሚየር ሊግ የተናቅነው ይገባል። ቻምፒዮንስ ሊግ ላይ መናቅ የለብንም። ቢያንስ ከወጣን እንኳን ሴማይ ፋይናል ደርሰን እንችላለን። 1-0 አሸንፈናል። የዚህ ሲዝን የጣሊያን ሴሪያ ምርጡን ቡድን አሪፍ ፐርፎርማንስ ላይ ያለውን ኢንተር ሚላንን በሜዳው ሄደን አሸንፈናል። ደስ ብሎኛል ለቡድኔ። አሁን ባለው ነገር በሊቨርፑል ጉዳይ በሳጭም ነገር ግን እንደ ቡድን ግን ደስ ብሎኛል ስላሸነፍን። ምክንያቱም አዴንዶ ዘዴ ሊቨርፑል ክለቤ ነው የምደግፈው ቡድን ነው። አሸንፈናል። ነገር ግን እዚህ ጨዋታ ላይ ምንም የሚያረካ እግር ኳስ እንኳን አላየንም። ዝብርቅርቁ የወጣ ኳስ ነው ያየነው። ዝብርቅርቁ የወጣ ጨዋታ በኢንተር ሚላንም በሊቨርፑልም ሳይድ ዝብርቅርቁ የወጣ በቃ ምንም ይሄን ያህል ጓግታችሁ የምትጠብቁት የምታዩት የቻምፒየንስ ሊግ ናይት ጌም አላየንም። ስማማላችሁ ከኔ ምንም በቃ ለሚስብ አይነት ጨዋታ አልነበረም። ነገር ግን በፍሎሪያን ቪርትስ ምክንያት የተገኘችውን ፔናልቲ በዚህ ሲዝን ምርጥ ብቃቱን እያሳየ የሚገኘው ሰቦስ ላይ ያስቆጥረው እንግዲህ 1-0 አሸንፈናል። አሪፍ ውጤት ነው። ቻምፒየንስ ሊጉ ላይ እስከ 8 ያለውን ቦታ ይዘን ካለፍን ወደ ፕሌይኦፍ አንሄድም፣ ስትሬት ነው የምናልፈውና ለዛም ደግሞ ይሄ ውጤት ይረዳናል እና አሸንፈናል። ደስ ብሎኛል። ያው በቃ እንደ ክለብ ደስ ብሎኛል። ያለው ሲቹዌሽን በሊቨርፑል ግን ስቲል ደስተኛ አይደለሁ። እንደ ድሮ ሞቲቬት ሆኜ አሸነፈን ምናምን ዌይ ባክ ምናምን እንድል እንዳጠብቀኝ ገብቷል። ምንም ኢነርጂው ላይ የተሟጠጠ እንደለመዳችሁት ማለት ነው። ምንም ማለት ነው። ማሬስካ አውት። እኔ ጨዋታውን እንኳን አላየሁም ላለመሰጋገዝ፣ ግን የሊቨርፑል ነበር እያለ ሊቨርፑል የሚገባውን ነጥብ ነው ያገኘው። ግን ተቸግሮም ቢሆን ኢንተር ሚላን ማሸነፍ ችሏል። ምን አይነት የሚገባውን ውጤት ነው ያገኙት? ምንም ማለት በጣም ሲያጠቁ ነበር እንዴ! ስንት
ሱቶን ታርጌት ሲሞክሩ ነበረኩ ግን በቃ የሚገባቸው ኮናቴ አያችዋ ቨርትስ ከገባ በኋላ ጨዋታ እንዴት ነው ተቀየረ ቨርትስና ብራድሊ ከገቡ በኋላ ይዞት የገባው ራሱ ደስ የማይል ፎርሜሽን ነበረ ስሎት ይዞት የገባው ፎርሜሽን ግን አሁንም የሊቨርፑል ደጋፊ ሐሳቡ ማለት ነው ሳላ ጋር ነው እና ነገሮች ከባድ ይሁን ነው ዛሬ ባያሸንፍ ይቻላል ነበር ለስሎት እንዲወጣ ከተፈለገ ነው እስቲ ማየት ነው እንግዲህ አርኒ ስሎትን ፎይ ራሱ ሊቨርፑልን ደግሞ ትንሽ የሚያስብል ውጤት ነው ሳንሴሮ ላይ ሄዶ አስመዝግቦ የመጣው አንፊልዱ ክለብ ማለት ነው እንደሚታወቅ ነው ቻምፒዮንስ ሊግ ላይ ግራ ቀኝ የሆነ ክለብ ነው ምንም የሚያዳምጠው ነገር የለም የእንግሊዙ ካፖ ነው በቻምፒዮንስ ሊግ አቂቀው ነው ማለት ነው ነገር ግን በዛሬው ጨዋታ ላይ አስገራሚው ነገር ታግለው ነው አንድ ጎል ያስቆጠሩት እሱንም ደግሞ ፍሎሪያን ቬርቲስ ተቀይሮ ከገባ በኋላ ያስገኛትን ፔናልቲ ነው ዶሚኒክ ሶቦስላይ እጅግ በጣም አስገራሚ ጎል አስቆጥሮ 1-0 ማሸነፍ የቻሉት ማለት ነው በእርግጥ በዚህ ጨዋታ ይሸነፋሉ ተብሎ ሲጠበቅ ነበር ሊቨርፑሎች ነገር ግን እኛ ቋታ ቻምፒዮንስ ሊግ በሜዳ ከሜዳ ውጭ ምንም የምናዳምጠው ነገር ኤርፎን አድርጎ ገቡ ስሎት ኖ ሳላ ኖ ፕሮብሌም ብሎ ነው የገቡት ይኸው እንደሚለውም 1-0 አሸንፈው ወጥቷል ማለት ነው ሐሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው ሼር ኮፕሊንክ ይደረግ ጀማው ማን ነው እንደኔ ይጫውታ አስጠልቶት ሸክኮት ማለት ነው በጣም ድብር ብሎት የቀየረ ማን እጃውታ እኔ አለው በልኝ እንዴት ነው የሚሸክከው ዛሬ ጨዋታማ ወይ ኢንተር አያምር ወይ ሊቨርፑል አያምር በቃ እንዲሁ የዛገ ጨዋታ ማን እኔ እዚህ ጨንቀኝ ወደ ቼልሲ ቀየርኩት ምኑም ደስ አይልም ምኑ ማለት ነው ለማንኛውም በዚህ ጨዋታ አንድ ጥሩ ነገር ያዩት ምን መሰላችሁ ሊቨርፑል 3 ነጥብ ይዞና አሸንፎ መውጣቱ ብቻ ጥሩ ነገር ያለው እንጂ ከዛ ውጪ በጣም ሽካኪ የነበረ ጨዋታ ምንም ለአይን ራሱ የሚስብ አይነት ጨዋታ አልነበረም ጀምአው የሙሳላ ጫና አለበት በዚህ በኩል መላጣው ላይ የማሸነፍ ጫና አለበት በዚህ ላይ ሽንፈት በጣም እየበዛ ስለሆነ ቡድኑ ላይ አቻና ሽንፈት ስለሆነ በዚህ ጨዋታ አሸንፎ የመውጣት ግዴታ እንዳለበት አምኖ እንደገባ ያስታውቃል አርነ ስሎት እጅግ ቀፋፊ በሆነ ሁኔታ ግን 1-0 በሆነ ውጤት ሊቨርፑል አሸንፎ ወጥቷል የ3 ነጥብ ፈንገለውን በሉ ሊቨርፑላውያን ይመቻቹ ጨዋታው ግን ቀፋፊ ነበር ምንም አታመጣም እንዴት እንደሚያስጠላ ፒስ ሙሐመድ ሳላህን ሳይዝ ወደ ጣሊያን ያቀናው የአርነ ስሎት ስብስብ ሊቨርፑል ኢንተር ሚላንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በስድስተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታ ፉክክርን በተመለከትንበት ጨዋታ ነገር ግን እምብዛም ጥራታቸውን የጠበቁ ሙከሮች ባልተመለከትንበት ጨዋታ ሊቨርፑል በዶሚኒክ ሶቦስላይ ላይ 88ኛው ደቂቃ ላይ በተገኘች ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል። ፔናልቲዋ ለመገኘቷ ምክንያት የነበረው ተጫዋች ፍሎሪያን ቬርቲስ ተቀይሮ በመግባት ነበረ። በሊቨርፑል የተለያዩ ጨዋታዎች ላይ ግን ብዙ የማያሳጡ ተጫዋቾች ቢኖሩ በዘንድሮ የውድድር ዓመት ሁጎ ኤኪቲኬ እና ዶሚኒክ ሶቦስላይ ናቸው ብዬ መናገር ይችላል። ዶሚኒክ ሶቦስላይ የሚገርም ሲዝን እያሳለፈ የሚገኝ ተጫዋች ነው። የኔ እስካሁኑ የሊቨርፑል ምርጡ ተጫዋችም እሱ ነው ማለት ይችላል። በዘንድሮ የውድድር ዓመት ከቦክስ እስከ ቦክስ ይሮጥላችኋል፣ ታታሪ ነው። ከዛ በኋላ ደግሞ የማጥቃት እንቅስቃሴዎች ላይ ይሳተፋል። በጣም የሚገርም ጊዜን እያሳለፈ የሚገኝ ተጫዋች ነው። ለማንኛውም ስለዚህ የሊቨርፑል ድል ምን ተላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በገዛ ሜዳው አልበላም እያለ ሲግደረደር ያመሸውን ኢንተር ሚላንን ሊቨርፑል በ88ኛው ደቂቃ የሶቦስላይ የፍጹም ቅጣት ምት ጎል 1-0 አሸንፎ ሙሉ 3 ነጥብ እንግዲህ ከኢንተር ሚላን ላይ ቀምቶ ከሚላን ተመልሷል። ምን አይነት ጣፋጭ ድል ነው ለሊቨርፑሎች ዛሬ። ምንም እንኳን በጨዋታው ላይ ብልጫ ቢወሰድባቸውም፣ ምንም እንኳን ዝቅተኛ ግምት ይዘው ወደ ጨዋታው ቢያመሩም፣ ምንም እንኳን ሊቨርፑሎች እየተቸገሩ ባሉበት በዚህ ሰዓት ላይ ወደ ኢንተር ሚላን አምርተው ኢንተር ሚላንን ከ2022 ዓመተ ምህረት በኋላ በቻምፒዮንስ ሊጉ በሜዳው ለመጀመሪያ ጊዜ ያሸነፉ ቡድን መሆን ችለዋል። ባለፉት 18 ጨዋታዎች ኢንተር ሚላን በሜዳው ከ2022 ዓመተ ምህረት ማለትም 3 ዓመታት ያክል በሜዳው ያልተሸነፈውን ቡድን 88ኛው ደቂቃ ላይ ባስቶኒ ተቀይሮ የገባው ፍሎሪያን ቪርትስ ላይ በሰራው አላስፈላጊ ጥፋት ዶሚኒክ ሶቦስላይ በአስደናቂ ሁኔታ ጎሏን አስቆጥሮ እንግዲህ ሊቨርፑል 1-0 እንዲያሸንፍ አስችሏል። ለሊቨርፑል ይህ ከ3 ነጥብም በላይ ነው። ለቀጣዮቹ ጨዋታዎች ትልቅ መነቃቃትና የሞራል ስንቅ እንደሚሆናቸው ምንም ጥርጥር የለውም። አርነ ስሎት እንግዲህ በትልቅ ጫና ውስጥ እንደነበሩ ይታወቃል። ሜዳ ውስጥም ከሜዳ ውጭም ከፍተኛ ጫና ውስጥ ናቸው። ነገር ግን በዚህ ሰዓት መጠነኛ ትንፋሽ መውሰድ የሚችሉበትን ትልቅ ውጤት በሳንሲሮ አስመዝግቧል። ሊቨርፑል እንግዲህ ባልተጠበቀ ሁኔታና በጨዋታው ላይ ተበልጦ ወሳኝና 3 ነጥብ አሳክቶ ተመልሷል። ስለ አስደናቂው የሊቨርፑል የምሽቱ ድል እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኢንተር ምንድን ነው ለዚህ ቲም እጅ ይሰጣል? ለሊቨርፑል በሊጉ 10ኛ ላይ ላለ ቲም እጅ ይሰጣል? ማርቲኔዝ ስንት ነገር ተባብለን ፒስ ብለኝ እኮ ነበር እኮ
ለነገሩ እናንተ ምን ታደርጉ ያ ዳኛ ነው እንጂ እንዲህ ተያዘ ማለት ብሎ እቺን ሳምንት ደግሞ በቃ አቅማችንን የምናሳየው ሻምፒየንስ ሊግ ላይ ነው ምናምን ልትሉ ነው። ኩታራ ተደሰስ፣ ቶሎ ቶሎ ተደሰቱና ወደ ሽንፈት ወደ አቻ ወደ ሽንፈት እንደሱ ነው የሚያምርባችሁ እናንተ። ግባ እናውጣው አልልህም። በቃ እንደዚህ የሚያስብል ጨዋታ አለም ዛሬ የተጫወትነው ቤተሰብ። እኔ ከመጀመሪያው ካሳለፉ ጀምሮ የሆነ ቪዲዮ ለቅ ብዬ ነበር። ቲክቶክ ይዞብኝ ነው እንጂ ጎሜዝ የሚባል ልጅ ባላዩ ምን አስበው እንዳስገባው ራሱን ያላቅም። ብራድሊ ብራይተን ጋር እሑድ እንደማይገባ ያውቃል። ለምንድን ነው ቻምፒዮንስ ጨዋታ ያላስገባው? እኔ በጣም ግራ እየገባኝ ነው። ይሄ ሰውዬ ኢኪቲኬና ኢሳቅን አስተካከለ ስንለው በዚህኛው ደግሞ መጥቶ እያነፈሰ ነው። ኢኪቲኬና ኢሳቅን አስገብተህ ሁለት አጥቂ አስገብተህ ቻንስ ክሬት የሚያደርግ ተጫዋች ቨርትዝ ማስቀመጥ ማለት ምን የተመታ አስተሳሰብ ነው? ብቻ እኔ ሰውዬ አኬድ አሁንም አልጣመኝም። አሸንፈን ደስ አላለኝ። ብቻ እናንተ ይመሻችሁ። ሆኖ ማሸነፍ ነው። ደህና ደሩ ቤተሰብ። ፍሎሪያን ዊርትዝ ግን ለምን ድራማ አይሞክርም? እንደዚህ አይነት ማስመሰል እኔ አይቼ አላቅም። ለማንኛውም ዳኛውም አሳምኖለታል እና በጣም የማይገባችሁ ፔናልቲ አሸንፈሽ ወጥተሻል፣ ግን አልቻልሽም። አሁንም የሞሳላ ግፍ ነው ይሄ ራሱ ማለት ነው። እና ይሄ ሰውዬ እንዲሳካለት አልፈለኩም ነበረ። የመላጣ ግን ተሳክቶለታል፣ አሸንፋቸዋል። ግን አሁንም ሊቨርፑል በጣም ክፍተት እንዳለበት ያስታውቃል። በጣም ግን ምን አይነት ዳኝነት! የምሬ ነው። በጣም አሳፋሪ ዳኝነት ነው ያየ ነው። ጭራሽ የማይሰጥ ፔናልቲ ነውና የሚገርም ትወና አይተንበታል። ዊርትዝ ጎል ማግባት አሲስት ማድረግ ሲያቅተው ትወና ጀምሯል። ለማንኛውም አርቲስት ፍሎሪያን ዊርትዝ ብየዋለሁ። እናንተ ግን እንኳን ደስ አላችሁ ስላሸነፋችሁ። ያለ ሞሳላ ግን ሊቨርፑል በቃ በጣም ነው ደስ አይልም። ራሱ የሆነ ይቀፋል ሲታይ ራሱና ኤኒዌይ ኮንግራ ይመቻችሁ። ቻው። የመድኃኒዓለም መምጫው አይታወቅም ያልሁኝ ጣሊያን ሄደን ማለት ነው። ቆንጆ ሴቶችን ገልበን ሞቅ ያለ ጫት ቀምቅመን ከዛ በኋላ በስፕራይት ማለት ነው። ከዛም በኋላ ኢንተርን ደከል ነው። እናቴን የምሬ ነው ደከል ነው። በእውነት የምሬ ነው። 3 ነጥብ ማጣት ግን ስሜቱ እንዴት ነው የሚያማቸው? የምሬ ነው። እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። በተለይ ሻምፒዮንስ ሊግ ማትጫወቱ ክለቦች የምሬ ነው ማለት እንዴት ነው? እስኪ መዝሙሩን ስትሰሙት ሙሽልሽ የሚለው መዝሙር ማለት ነው የሻምፒዮንስ ሊግ። እስኪ የምሬ ነው 3 ነጥብ ማጣት ምንድን ነው? ቋጣሪያንስ ሊቨርፑል ጣሊያን ሄዶ ተደከለ ልትይ የተዘጋጀሽ ወሽመጥሽ ብጥስ እናቴን የምሬ ነው። የመጀመሪያው ጎልም ሲጀመር መሻር አልነበረበትም። የምሬ ነው። ኳስ ወደ እጅና እጅ ወደ ኳስ የማይለይ ዳኛ ገብቶ ነው። በእውነት እንችላለን። ይሄ ሙጢት ማሰልጣኝ ግን እግሪ ይብላ ይሄን ይብላ እናቴን የምሬ ነው። ለምንድን ነው 2-9 ቁጥሮች ይዞ ገብቶ ለምንድን ነው ፍሎሪያን ቨርትዝን እንደዛ አይነት ክሬቲቪቲ ያለው ሰው ማይጠቀምበት? መጀመሪያ ምን አይነት ጀዝባ ደንቆሮ ነው አሰልጣኝ ነው። በገብርኤል ጎሜዝን ያስገባው ብራድሊ እያለ ጋይስ ይታያችሁ እስኪ እናቴን የምሬ ነው። ምን አይነት እንከፍ 200-0 ብታሸንፍ ራሱ አልደሰትም። በክለቤ ግን እኮራለሁ። ሊቤ ስላሸነፈ የእንግሊዝ ኩራት ደስ ብሎኛል። እናቴ እንኳን ደስ አላችሁ ሊቨርፑል። በደም ኮፕሊንግ፣ በደም ሸር፣ በደም ሁሉም እግር ኳስ ተመልክ። ስማ ትልቅ ክለብ ስትሆን እንደዚህ ነው። በየሰፈሩ እየሄድክ አትርመጠመጥም። በትልቅነትህን በትልቁ መድረክ በአውሮፓ ታሳያለህ። ይህ በሀገር በሰፈር አይደለም፣ በአህጉር ደረጃ ትልቅነትህን ታስመሰክራለህ። እንደዛ ለማድረግ ደግሞ አንተ ሊቨርፑል መሆን አለብህ ብራዘር። ሜዳው ድረስ ሄደን ኢንተር ሚላንን ገርፈኖን የመጣ ነው። ቪርዝ የሚገርም ታክቲካል ፎር ወደቀች፣ ፔናልቲ አገኘን፣ አሸነፍን። ድንቅ ሰከንድ ሀፍ የሚገርም ጨዋታ ነበር። አርነ ስሎት በ4-4-2 በዳይመንድ ቅርጽ አሪፍ ጨዋታ ነበር ዛሬ ያስመለከተን ማለት ነው። ኮምፓክት ሆኖ ሲከላከላሉ፣ ሲያጠቁም ጥሩ ነበሩ። ብቻ አሪፍ ነገር ነበር ያየነው። ኮዲያኮ እና ሞሳላ ለመኖራቸው መስመር ላይ ያው 0 እንደሆነ አሳይቶናል። ብቻ ግን ከሰሞኑ ግርግር አሪፍ ነገር፣ ምክንያቱም ሻምፒዮንስ ሊግ ሌላ መድረክ ነው፣ ትልቅ መድረክ ነው። ገባችሁ አይደለ? ሻምፒዮንስ ሊግ ድል ለፕሪሚየር ሊግ መነሳሻ ከሆናቸው የምንመለከት ይሆናል። ኮንግራ ሊቨርፑላውያን፣ ይሄ ነው ሊቨርፑል። ግባ አሸንፈናል። ዛሬ ግባለት። በጭራሽ ፍሎሪያን ቨርትዝ መቀመጥ የለበትም። በቃ በጭራሽ መቀመጥ የለበትም። ኳስ ክሬት የሚያደርገው ቻንስ ክሬት የሚያደርገው እሱ ነው። እኛ ቲም ውስጥ ያለው በቃ መጮት ነው ያለበት። በምንም ታምር መቀመጥ የለበትም። በቃ ከርተስ ጆንስ እንቅስቃሴ በጣም አሪፍ ነበር። ጥሩ ለመጮት ሞክረናል። ራሳቸው ጎላችንን ሻሩብን፣ መልሶ ጎላችንን ሰጡን። ቆንጆ ነው። 1-0 አሸንፈናል። ወሳኝ 3 ነጥብ ሊቨርፑሎች አስገብተናል። ዛሬ ሳንሲሮ ላይ ባደረግነው ጌም ሊቨርፑል 1-0 በዶሚኒክ ሶቦዝ ላይ
ፍጹም ቅጣት ምት ማሸነፍ ችለናል። ሊቨርፑል ፖዚቲቭ ጎን ነበረው ዛሬ አሪፍ ባላንስድ የሆነ ሊቨርፑል ነበረ። ነገር ግን አሁንም ቢሆን አርነ ስሎት ላይ ጥያቄ አለኝ። ፍሎሪያን ቨርትስ ድንቅ በነበረባቸው 2-3 ጌሞች ላይ ለምን ቴምፖ እንደማያስቀጥለው ለምን ቤንች እንዳደረገውም አልገባኝም። ዛሬ በሁለቱ ስትራይከሮቻችን በአሌክዛንደር አይዛክ እና በሁጎ ኤኪቲኬ ተጫውተናል። እንዲሁም ደግሞ በጣም ዳኛው በጣም ፊሽካ ሲያበዛ ነበረ። እኔ ከስፔን ቲሞች ጋር ወይ ከጀርመን ቲሞች ጋር ነው እንደዚህ ፊሽካ የሚበዛው እንጂ ከሴሪያና ፕሪሚየር ሊግ ላይ ትንሽ ፊዚካል ተች የሚፈቀድበት ሊጎች ስለሆኑ ለምን እንደዚህ ጨዋታውን እንዳንዛዛው አልገባኝም። ለሊቨርፑል ቀጣይ ከማርሴይ እና ከቃራባ ጋር ግን የዘንድሮ የቻምፒየንስ ሊግ ውድድራችን እናጠናቀቃለን። ከ1 እስከ 8 የመጨረስ እድላችንም አሁን ሰፊ ሆኗል። ዛሬ ወሳኝ ድል ነው። በጣም ደስ ብሎኛል። ዋናው ሊቨርፑል ይቀድማል። ከምንም በላይ በጣም ደስ ብሎኛል። ይገባናል ብዬ አስባለሁ ጨዋታውንም። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። አካውንቱን ላይክ፣ ፎሎ፣ ሼር እንዲሁም ሪፖስት ያረሳ። ይመቻችሁ።